ሰላም የኔ ቤተሰቦች ለተወሰነ ጊዜ ቪዲዮዎችን አዘውትሮ ለመጫን ከብዶ የነበረ አሁን ግን በሙሉ ጉልበት ተመልሻለሁ። ተመልሷል ይላል። ዛሬ በሚገራርሙና እጅ በሚያስቆረጥሙ የምግብ አሰራር ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰብስክራይብ ማድረጋችሁን እንዳትረሱ። የመጀመሪያ ቪዲዮአችንን በዶሮ ጀምረናል። እንግዲህ እሺ በርበሬ ምናምን አይሆነ ብዙ ነገር አድርጋበታለች። ሎሚ ልፈጨው ነው። አይ ቲማቲም የተፈጨ ላው ላይ ተደረገበት። ይላወስልሻል ይላል። እሺ ዘይት ተደረገ። ሽንኩርት ሽንኩርቱ ተጠበሰ ነው እንጂ እሺ ሽንኩርቱ በተጠበሰው አቤት ሙያ። እሺ ውሃውን አፈላችሁ። ለምንድን ነው? ሩዝ ኦኬ። እሺ ሩዙ እዚህ ጋር ዶሮ ደርሷል። እዚህ ጋር ሩዝ አለ። አቤት 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 ዛፍራን አርሰልክ ስሙት ብራቱ ለየት ያሉ ናቸው። ማን አንድ ላይ በሰለ። እሺ አቤት 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 ሩዝ በቺክን ይላል። እንዴት አባቱ ነው ደግሞ የሚያምረው! ዋው 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 ዋው! እውነቱን ነው። አንዱ ለሱሱ ካሜራው ራሱ ያሽቀብጣል እኮ። ዋው! አንዴ ዋው ዋው ዋው! እንዴት አባቱ ነው የሚያምረው! አሰባችሁታል? እንዴት ነው ራሱ አሁን ይሄን ሞክረው። ከባድ ነው ሞከር ራሱ። ዋው! አንደኛ ወስላ ከበላችሁ ምሳችሁን ትረሱታላችሁ ነው የምላችሁ። ሃይ ሰላም፣ እንዴት ናችሁ? ጊዜ ነኝ ዛሬ ወስላ አሰራር ይዤላችሁ መጥቻለሁ። በመጀመሪያ እንደዚህ በስልስ የሚሰራ እንቁላል ያስፈልገናል። ስልሳችን ከሰራን በኋላ እኔ ሁለት እንቁላል ነው የተጠቀምኩት። ከዛ ሁለት እንቁላላችንን ጨምረን እናፈረፍራለን። በቀጣይ ደግሞ ባዶ እንቁላል፣ ለሱም ሁለት እንቁላል ነው የተጠቀምኩት። ዘይታችንን አግለን እሱንም እንደዚህ አድርገን እናፈረፍርና ከዛ በእቃ ላይ ትንሽ የቅቤ አቅልጠን አይብ አድርገን በምንፈልገው መጠን ከዛ እንደዚህ አቮካዶ አድርገን ማቀራረብ ነው። ፉል ይደረግበታል። እኔ ግን ፉል አላደረኩትም። በጣም ከበቂ በላይ ነው። እናንተም ፉል አድርጋችሁ መሞከር ትችላላችሁ። በጣም ይሄ ለሁለት ሰው የተሰራ ነው። በጣም ነው የሚያጠግበው። ሞክሩት። ስላያችሁኝ አመሰግናለሁኝ። መልካም ቀን ይሁንላችሁ። አንደኛ ማርያምን አንደኛ በጣም ይሄ የሚገርም በጣም ሞዶ አይነት ምግብ። እኔ የምለው እንዴት ነው ግን ሴቶቻችን ከሙያ ዓለም የራቃችሁት እንዴ? በዚሁ ከቀጠልን እናትና አያቶቻችንን ያስለመዱን ሙያ የሚጣፍጥ ምግብ ከማን ልናገኝ ነው? እኔ አሳሰበኝ። ከምር ጥያቄ ሆነብኝ እንዴ። የአሁኖቹማ በቃ በሶባችኋል። ውሃው ላይ እያደረባችሁ ነው። አንዷ የሌለ ሰብስባችሁ በቃ ሁሉ ነው ባለሙያ ነኝ ምናምን ብላ ስታክት ሰሟትና፣ መቼም ሴት ልጅ እነዚህን 3 ምግቦች መስራት ከቻለች ለኔ በጣም ባለሙያ ነች። የምወዳቸው ምግቦች ስለሆኑ ማለት ነው። ገንፎ፣ ሽሮና ፍርፍር በቃ እነዚህን ከቻለች አባቴ ኩላሊቴን ሽጣ አግባት ባይኖር ራሱ ከምር ገንፎ በቃ እሺ ይሁን፣ ፍርፍሩንም ትንገረኝ፣ ሽሮ ይቅርላት ብዬ ጠየቅኳት። ገንፎ እንዴት ነው የሚሰራው? መጀመሪያ ሳህኑን ታጥባለህ፣ ብረት ድስቱን ታጥባለህ አለች። እቺ በጣም አስተዋይ ናት። ጨዋ ያሳደጋት የባለሙያ ልጅ ብዬ ሳልጨርስ ሽንኩርት ትከትፋለህ፣ ከዛ አትለ ለምን ሆነ ለገንፎ ነው አለች። በእናትህ ከተፍሹን አንቺ ቢዩ ብዬ ልል ስለ ፍርፍሩን ካልነገርኩ በቃ በግዴታ አዝገኝ ቁጭ በል ምናምን። እሺ ፍርፍሩን ንገረኝ ብዬ ብዬ መስማት። መጀመሪያ ሽንኩርቱን ትከትፋለህ፣ ቁሌቱን ትሰራለህ። እንዴት ነው የሚሰራው? በቃ ትሰራለህ አለች። ከዛ ውሃ ትጨምራለህ፣ 3 እንጀራ ገዝተህ ትመጣለህ። ሁለቱም ማባያ ነው፣ አንዱን ነው የምትፈረፍረው አይደል? አጥያ ምን ማባያ፣ ሶስቱን ነው የምትፈረፍረው አይደል?
ምን ነክቶሻል? ሙዬ ግድብ ውስጥ ነው እንደምታፈረፍሩ። እንደዚህ አይነት ልጅ ቤተሰብ በቃ ከስር መሰረቱ ነው። ከምን ወፍጮ ቤት ወስደህ አስገብተህ በቃ ሙሉ በርበሬ ካለ ሙያ መማር አለባችሁ። በቃ እንዴ የዛሬ የሚገርም ውሎ ለምን አልጋብዛችሁም? ምንድነው? የትላንትናው የመንገድ ድካም ስላለቀቀኝ ትንሽ አርፍጄ ወደ 3 ሰዓት አካባቢ ነበር የተነሳሁት። ውሏችንን ስለምትወዱት ላይክ እና ኮሜንት በማድረግ ጀምሩ። ወዳችኋለሁ። ከዛ ፊታችንን ታጥበን የጧቷን ፀሐይ በስሱን ሞቃትና ቀጥሎ ቁርስ እናበስላለን። ተከታተሉኝ። እንጨት በመቁረጥ አንጀምር። ሁሌ ደግሞ በመቁረጥና በመፍለጥ እሺ። በቃ እዛው ባለችበት ነው ሳፋ የምታያይዘው ደግሞ እንቁላል ተወዷል። ይበቃል ጋይ። ኧረ ፈጀው እንቁላሉን። እሺ ፍሬሽ ቲማቲም እሺ በሸዋን አረገች። እሺ የቀደሙ እንቁላል አሁንም እንቁላል የቀደሙ እንቁላል ለዳቦ ነበረ ማለት ነው። እሺ በእንፋሎት ነው የሚናገረው። ዋው ያበደ ነው ያ አንደኛ የምመሰው ብቻውን የመንግስት ኑሮ የሚኖር ወጣት እንዴት አባቱ ነው የሚችለው? አንዴ ሰብስክራይብ ማድረጋችሁን እንዳትረሱ። ያበደ ቪዲዮ ነበረ። በእነዚህ ቪዲዮዎች ዛሬ ተሰራን፣ ነገ ደግሞ ከነዚህ የተሻሉ ቪዲዮዎችን እንሰራለን። ወዳችኋለሁ። በጣም ይገራል የሚያስቆረጥ ነው። እናንተም እንደተማራችሁበት ተስፋ አደርጋለሁ። ወዳችኋለሁ። ባይ ባይ።